ሰላም ጤና ይስጥልን። ከፖለቲከኛ ጀዋር መሐመድ ጋር ያደረግነውን ቃለ ምልልስ ይዘንላችሁ ቀርበናል። ፖለቲከኛ ጀዋር መሐመድ ወደ ዶይቼ ቬለ እንኳን በደህና መጣ። እንኳን በሰላም ጠበቃችሁን። ከልጅነት ጀምሬ ሳዳምጠው የነበረውን ሬዲዮ ዛሬ ደግሞ ብርድም ቢሆን በጣቢያው መጥቼ ስላገኘኋችሁ ደስተኛ ነኝ። አመሰግናለሁ። ጀዋር እንግዲህ ከምስራቅ አፍሪካ ነው ወደ አውሮፓ የመጣኸው። ሰሞኑን እዚህ ነህ። አየሩ እንዴት ተቀበለ? ያው 3-4 ቀን ቆይቻለሁ። ሮም ነበርኩ፣ ከዛ ታቻው ጀርመን ባየርን ነበርኩ። አሁን ደግሞ እዚህ መጥቻለሁ። አየሩ እንደፈራሁት አይደለም፣ የተሻለ ነው። አልጸጸትም የሚለው መጽሐፍ ታትሞ ለንባብ ከመብቃቱ በፊት ናይሮቢ ኬንያ ውስጥ ይመረቃል ተብሎ ሲጠበቅ ሳይመረቅ ቀርቷል። በምን ምክንያት ነው ሳይመረቅ የቀረው? አንደኛው ምክንያት ቀድሞ የነበረው ምክንያት የጸጥታ ችግር፣ ማለትም ጥቃት የማድረስ ስልኮች ሲደወሉ ነበረ። ጥቃት በታዳሚው ላይ ጥቃት እናደርሳለን የሚል ማስፈራሪያ በተደጋጋሚ ስልኮች ሲደወሉ ነበረ። ያንን እንደምንም ብለን አረጋግተን ለማለፍ ሞከርን። ከዛ በኋላ በጣም ከፍተኛ የሆነ ዲፕሎማሲያዊ ጫና ከኢትዮጵያ መንግስት እና ከኢትዮጵያ መንግስት ከሚደግፉ የኢትዮጵያ መንግስት ነፍስ አባት ከሆኑ የውጭ ሀገራት አመራሮች ጫና ማምጣት ጀመረ። በዚህ ምክንያት ከኬንያኖቹ አመራሮች ጋር ተወያይተን የሁለቱን ሀገሮች የጉርብትናና የጋርዮሽ ግንኙነት ለአደጋ ሊጋልጥ ስለሆነ ለማቆም ወሰን ማለት ነው። እንደዛ ከሆነ እንግዲህ በሰጣቸው ቃለ ምልልሶች ተቀማጭነትን አብዛኛውን ኬንያ ናይሮቢ እንዳደረግ ገልጻል። ምናልባት በወደፊት ከኬንያ ከናይሮቢ ከመቀመጥ ጋር ችግር የሚፈጥርበት ወይም ደግሞ የሚፈጥርበት አንድምታ ይኖር ይሆን? እንግዲህ የአፋን ኦሮሞ ተረት አለ፣ ለዘፈን ወጥቶ አንገትን መደበቅ አይቻልም። ትግል ነው። ትግል እስከሆነ ድረስ ሁሌም ቢሆን ሪስክ ይኖራል። ሁሌም ቢሆን የጥቃት ኢላማ የመሆን አደጋ አለ። አሁን ደግሞ ተላምጄዋለሁ። ከልጅነቴ ጀምሬ ያደኩበት ስለሆነ አለፍ እያልኩ ራሴን ለአደጋ በመከላከል ሆኖም ግን አደጋን በመፍራት ሳልሸማቀቅ አመዛዝኜ ለመሄድ ሞክራለሁ። ከቅርብ ጊዜ ወዲህ ወደ ፖለቲካው በንቃት መመለስን ተመልክተናል። ከሰሞኑ ያደረካቸው ቃለ ምልልሶችም ይህንኑ የሚያሳዩ መልእክቶችን እያየን ነው። በተለይ በመንግስት ላይ የምታቀርባቸው ትችቶችና ነቀፋዎች አነጋጋሪ መሆናቸውንም አይተናል። ከረጅም ጊዜ በኋላ ስትመለስ በተለይ ይህንን ጊዜ የመረጥክበት ምክንያቱ ምንድን ነው? እንግዲህ እንደምታውቀው ከስር ስወጣ እንደተናገርኩት ስታሰር ጥያት የሄድኳት ኢትዮጵያና ከእስር ቤት ስወጣ ያገኘኋት ኢትዮጵያ በጣም የተለያየ ነበረች። ስታሰር ገና ትልቅ ጉም እየመጣ ያለበት አደጋ እየመጣ ያለባት ኢትዮጵያ፣ ስወጣ ግን እየነደደች ያለች ኢትዮጵያ ነበረች። ትልቅ ተሰሚነት፣ ተጽዕኖ ፈጣሪ እንደሆንኩ ሰው ምንድነው የኔ ሚና መሆን ያለበት የሚለውን አስቤበት ነው ከእስር ቤት የወጣሁት። እንደወጣሁ ለ6 ወር ምንም አልተናገርኩም። ማዳመጥ አለብኝ፣ ህዝቡን ማዳመጥ፣ የህዝቡም ስሜት ግልጽ ነበር። ከዚህ አንጻር የኔ ገንቢ ሊሆን የሚችለው ሚና ጸጥ ባለ መልኩ የሀገሪቷ ወደ ተረጋጋና ሰላማዊ ወደ ሆነ ህይወት እንድትመለስ የበኩሌ ሚና ማድረግ አለብኝ ብዬ ሰራ ነበር። ምንም እንኳን ድምጼ ብዙም ባይሰማም የፖለቲካ ኢንጌጅመንቴ የፖለቲካ እንቅስቃሴ ከድሮ የበለጠ እንጂ ያልነሳ አልነበረም። በብዙ ሀገራት ጉዞ ሳረግ ነበረ። በተለይ ሰፊ የሆነ የዲፕሎማሲያዊ ስራ በመንግስትም ላይ ጫናም እንዲደረግ እንዲሁም ደግሞ ለመንግስት አስፈላጊው ግብአት እንዲሰጠው በተቃዋሚ በተለይ በአማጽያንም ከዲፕሎማቶች ጋር በማገናኘት ፋሲሊቴት በማድረግ ከዚህ ሲደረጉ የነበሩ የሰላም ጥረቶች ብዙዎች ውስጥ ቀጥተኛ ያልሆነ ተሳትፎ ነበረኝ። በሂደት ግን ሳደርገው የነበረው ተስፋ እየሆነ እንዳልሆነ እየተሳካ እንዳልሆነ የኢትዮጵያ መንግስት በስልጣን የያዘው ኃይል ሀገሪቷ ወደ ሰላም የመመለስ ፍላጎት እንደሌለው፣ በሂደት ደግሞ ፍላጎት ራሱ ቢኖረው ለማምጣት የማይችልበት አቅመ ደካማነት ላይ እንደደረሰ ያን የአቅም መመናመን ደግሞ መረዳት እንዳልቻለ ስላየው ይባሱኑ ነገሮችን የሚያባብስና ሀገሪቷን ወደ መቀመቅ የሚያስገባ ሂደት ውስጥ እየገባ ስለሆነ ይሄንን እንደ ባለፈው 2 ዓመታት በሹክሹክታ በምክር በግሰጻ ለማሳመን መሞከር የትም እንደማይደርስ
ደመደምኩ ማለት ነው። የጊዜው ኢትዮጵያ እመላለሳለሁ፣ ባለስልጣናቶቹን አገኛለሁ፣ ህዝብ ውስጥ እሄዳለሁ። ህዝብ ውስጥ በሌሎች ባልደረቦቼም ብዙ ሰርቬይ እንሰራለን። ያለው ሁኔታ በጣም አስጊና አሳሳቢ ስለሆነ አሁን የሚገባው ዲስኮርስ በመፍጠር በኢትዮጵያኖች በምሁራን መካከል፣ በፖለቲካ አመራር መካከል፣ በህዝብ መካከል ውይይትና ክርክር እንዲካሄድ በማድረግ ጉዳዩን ወደ ገሃድ ማውጣትና በሁሉም ተፋላሚ ኃይሎች ላይ ጫና ማድረግ አስፈላጊ ነው ወደሚለው ነው የደረስኩት። የኦሮሞ ነጻነት ሰራዊት አንድ ክንፍ አባላት በሰላም እየተመለሱ መሆናቸው ጀዋርን አላስደሰተውም የሚሉ ሀሳቦች እየታዩ ነው። በዚህ ምክንያት ጀዋር ጠቅላይ ሚኒስትሩና መንግስታቸው ወደ መተቸት ወደ መንቀፍ መመለሱም ትኩረትን ለመሳብ ጭምር ነው የሚሉ ሀሳቦች እየታዩ ነው። ምን ትላለህ? ከዚህ በፊት እኮ በተጻራሪው ነበር የምከሰሰው። እኔ ገና ወታደር ገና የተወሰኑ ልጆች ወደ ጫካ ሲገቡ ከእንግዲህ በኋላ ኢትዮጵያ ውስጥ የጠመንጃ ፖለቲካ ሊያበቃ ይገባል፣ አይ ቲንክ አንተም ጋር ስንወያይበት የነበረው ጉዳይ ነው። መንግስት ሚዲያ ውስጥ በነበረበት ወቅት ከእንግዲህ በኋላ የጠመንጃ ፖለቲካ ሊያበቃበት ይገባል፣ ማንም ወጣት ለፖለቲካ ዓላማ ብሎ ጫካ መግባት የለበትም፣ ጫካ የቀረም ካለ መግባት አለበት። ከ2018 ከለውጡ በፊት ጀምሮ ስናገረው የነበረው ነው። ከእስር ቤት ከወጣም ወዲህ የኦኤልኤም ሆነ በኋላ ላይ የፋኖ ኃይሎች በሰላም በድርድር ወደ ሰላማዊ ኑሮ እንዲመለሱ ከማንም በላይ ሲሰራና ስተጋ ነበረ። ሁሉም የሚያውቀው ነገር ነው። እኔ ስል የነበረው ግን እነዚህም ወጣቶች ገፍቶ ወደ ጫካ ያስገባው የፖለቲካዊ ምክንያት ፖለቲካዊ ሮሮ ከስር መሰረቱ በመፍታት ተደጋጋሚ ግጭቶች፣ ተደጋጋሚ አመጾች እንዳይመጡ ችግሮቹን ከስር መሰረቱ በድርድር መፈታት አለበት። ይሄ በችርቻሮ የተወሰነ ኮማንደር የተወሰነ ሰዎችን እያመጣ የምታደርገው ነገር በቁስሉ እየባሰበት እንዲሄድ መተማመን የባሰ እንዲርቀን በፖለቲካ ውይይትና በድርድር ነገሮችን ለመፍታት ያለን እድል እንዲጠብ ያደርጋል ብዬ ነው የማስበው። እኔ የወሰንኩት ለመናገር አሁን ያሉት ልጆች አሁን የገቡ ልጆች ከመግባታቸው በፊት ነው። ኢትዮጵያ ሄጄ ነገሮቹን አይቼ ወስኜ አሁን ዝምታዬ መስበር አለብኝ። አሁን ባለኝ ተሰሚነት ባለኝ ኃይል በሙሉ ጫና በመፍጠር እውነተኛ ሰላም ማምጣት እንዳለበት። የሀገሪቷ ኢኮኖሚ እየወደቀ ነው። ሀገሪቷ ወደ መፍረስ እየሄደች ነው ያለችው። ይሄንን ዝም ብሎ ማየት ኃላፊነትን አለመወጣት ብቻ ሳይሆን ኃጢአትም ነው ብዬ ስላሰብኩ ገና እነሱ መግባታቸው ከመደረጉ ከወራት በፊት ነው ወስኜ መጻፍ የጀመርኩት። የእነሱ መግባት እኔ ወታደሮች ኢትዮጵያ ውስጥ ለፖለቲካ ብሎ አንድም ሰው መገዳደል አለበት ብዬ አላስብም። እኔ በቂ ነው። ላለፉት 50-60 ዓመታት ከዛም በላይ ተጫርሰናል። የትም አልሄድንም። እንደ ዜጋም ሆነ እንደ ማህበረሰብም ሆነ እንደ ሀገርም እየተዳከምን ነው የሄድ ነው። ማንኛውም ወታደር በቃኝ ብሎ ጦርነት ካቆመ ደስ ይለኛል። በኢትዮጵያ ውስጥ አንድም ወታደር ጫካ እንዲቀር አልፈልግም። የኢትዮጵያ መከላከያ ኃይልም ቢሆን በኢትዮጵያ ድንበር ውስጥ ከማንም ጋር እንዲታኮስ አልፈልግም። የኢትዮጵያ መከላከያ ኃይል ድንበር ላይ ከውጭ የሚመጣ ወረራና ከውጭ የሚመጣ ጥቃትን መከላከል ብሔራዊ ጥቅምና ብሔራዊ አንድነትን ማስጠበቅ ላይ እንዲሰራ እንጂ በየሰፈሩ በየጥሻው እንዲዞር አልፈልግም። ሆኖም ግን ትናንሽ ነገሮችን በተለይ ደግሞ የሰላም ሂደትን የባሰ የሚያወሳስቡ ነገሮች ሲደረጉ ደግሞ መቃወም ግዴታ ነው የሚሆነው። ኢትዮጵያ ውስጥ በትጥቅ ትግል ለውጥ ሊመጣ እንደማይችል ከዛም ባሻገር የኢትዮጵያ ሀገረ መንግስት በህዝባዊ ነውጥ እንዲፈርስም እንደማትፈልግ በተለያዩ አጋጣሚዎች ስታነሳ ይሰማል። በዲሞክራሲያዊ ምርጫ ለውጥ ሊመጣ የሚችልበት እድል አለ ማለት ነው? እንደዚያ ታምናለህ? እኔ የትጥቅ ትግል ስርዓት ለውጥ አያመጣም አይደለም እያልኩ ስል የነበረው በትጥቅ ትግል የሚመጣ ለውጥ ብዙውን ጊዜ ኮስቱ ከቤኔፊቱ ወጪው ከውጤቱ በጣም የባሰ ነው። ወደ ዲሞክራሲያዊ ማሻገር እድሉም ጠባብ ነው። አንድ ሁለተኛ፣ አሁን ባለው ኢትዮጵያ ባላት ነባራዊ ሁኔታ እንዲሁም ከዓለም ነባራዊ ሁኔታ አንጻር የመንግስትም በስልጣን ላይ በጉልበት ስልጣን ላይ ቆያለሁ የሚለው መንግስትም አይቻለውም። በጉልበት ስልጣን ይዤ አገር አረጋግቼ እመራለሁ የሚል አማጺም አይቻለውም። ተያይዞ መውደቅን ነው የሚያመጣው። አንዱ ነጥብ ይሄ ነው። ሁለተኛው አሁን ባለው ኢትዮጵያ ውስጥ ባለው ሁኔታ በዲሞክራሲያዊ ምርጫ የሚካሄደው ሀገር በተወሰነ ደረጃ የተረጋጋ ነገር ሲኖረው ነው። በአብዛኛው ሀገር ውስጥ
ሚኒመም ከ2/3 እስከ 4/5 ደረጃ ድረስ ከ66 በመቶ እስከ 75 በመቶ በሚሆነው ቴሪቶሪ ውስጥ መንግስት ሙሉ ቁጥጥር ሲኖረው እና በዛ ኮንስቲትዩንሲ ውስጥ ምርጫ መካሄድ ከቻለ ነው። አሁን በኢትዮጵያ ውስጥ ወደ 547 ኮንስቲትዩንሲዎች አሉ፣ መቀመጫዎች አሉ። ያ ማለት ቢያንስ ወደ 400 በሚጠጉት ላይ ምርጫ ማካሄድ ያስፈልጋል። ዲሞክራሲያዊነትና ፍትሃዊነቱን ተወው፣ ፕራክቲካሊ ምርጫ ማስተዳደር አድሚኒስትሬቲቭሊ ምርጫ ማስደረግ አይቻልም። እነ ሳዳም ሁሴን እነ ፊደል ካስትሮ ሲያደርጉ የነበረው ምርጫ እሱም ማድረግ አትችልም። ምክንያቱም ፕራክቲካሊ በእነዚህ ቦታዎች ውስጥ ምርጫ ማድረግ አትችልም። በእነዚህ ቦታዎች ውስጥ ግብር መሰብሰብ አይችልም መንግስት። በእነዚህ ቦታዎች ውስጥ ከአንድ ወረዳ ወደ ሌላ ወረዳ በመኪና መሄድ አይችልም የመንግስት አስተዳደር፣ በሄሊኮፕተር ነው የሚሄደው። አማራ ክልል ውስጥ በተወሰነ ቦታ እንጂ የመንግስት ቁጥጥር ስር የለም። በኦሮሚያ ውስጥ በዋና ከተማውና በአንዳንድ ከተሞች በስተቀር መንግስት ቁጥጥር ማድረግ የሚችልበት ሁኔታ የለም። ይህ ባለበት ሁኔታ ኢትዮጵያ ውስጥ ፕራክቲካሊ ምርጫ ፕራክቲካሊ ዲሞክራሲያዊነትና ፍትሃዊነቱ ይቅር፣ ኮሮጆ ይዞ ሄዶ ድሮ እንደሚያደርገው ራሱን ማስመረጥ አይችልም መንግስት። ስለዚህ አሁን ባለው ሁኔታ ስለ ፍትሃዊና ዲሞክራሲያዊ ምርጫ መናገር ቀርቶ ምርጫን አሰ ፕሮሲጀር ቴክኒካሊ ማድረግ አይቻልም። ስለዚህ ከ2018 በፊት በአክቲቪዝም ስታደርገው በነበረው ንቅናቄ በዛ መንገድ ለውጥ ሊመጣ ይችላል የሚል እምነት አለ። ሰላማዊ ትግል ብዙ አይነት ስትራቴጂዎች አሉት። ከምትታገለው መንግስት ነባራዊ ሁኔታ ጋር ነው የሚሄደው። ለኢህአዴግ ያወጣ ነው ስትራቴጂ ደርግ ላይ ላይሰራ ይችል ነበር፣ እዚህኛውም ላይሰራ ይችላል። ያ ማለት ግን በሰላማዊ ትግል ውስጥ ወደ 198 የሆኑ መንገዶች አሉ። ለእያንዳንዱ አምባገነናዊ ስርዓት ወይ ደግሞ አምባገነናዊ መሆን ለሚፈልግ ስርዓት የምታደርገው ስትራቴጂ መለያየት መቻል አለበት። ሰላማዊ ትግል ይችላል፣ ለዚህም ይችላል፣ ሌላም ይችላል። ግን ሰላማዊ ትግሉ አላማ ምንድን ነው? በኢህአዴግ ጊዜ ስርዓቱን ጫና አድርገን ወደ ዲሞክራሲያዊ ሽግግር እንዲገባ ነበር የምንፈልገው። ምክንያቱም አትሊስት ስርዓት ነበረ፣ መንግስት ነበረ፣ ስቴት ነበረ፣ ሀገረ መንግስት ነበረ። አሁን ሀገረ መንግስት ፈርሷል ፕራክቲካሊ። ስለዚህ አሁን የምናደርገው ትግል ሀገረ መንግስቱን ከባሰ መውደቅና መፈረካከስ መከላከል ነው። አሁን የምናደርገው ሰላማዊ ትግል ስርዓቱ ላይ ፓርቲኩላርሊ አብይ ላይ ጫና በማድረግ ከእብደት እንዲመለስና ሀገሪቷን ይዞ እንዳይወድቅ ሀገሪቷን ከአብይ ሴቭ የማድረግ our objective, our strategic objective is to save Ethiopia from Abiy Ahmed። ሌላ ነገር የለም አሁን። ምክንያቱም ሀገሪቷን ሴቭ ካላደረግናት በስተቀር ስለ ዲሞክራሲ፣ ስለ ፌዴራሊዝም፣ ስለ ልማት፣ ስለ ሌላ ነገር መናገር አንችልም። አሁን የምናደርገው ትግል ሰላምን መልሰን የማስፈን ሀገረ መንግስቱን ከመፈራረስ የማዳን ስራ ነው ማለት ነው። ለዚህ ደግሞ ከዛኛው ስትራቴጂ ሰላማዊ ትግል ይሰራል። ለዚህኛው የሚሰራው ግን የምትከተለው ታክቲክና ሜቶድ ከዛኛው የተለየ ነው ማለት ነው። አሁን በተናጠል በመንግስት ባለስልጣናትና በአጠቃላይ በመንግስታዊ ስርዓቱ ላይ የምታራምዳቸው ሀሳቦችና አመለካከቶች ያንተ የጀዋር የግል ሀሳብህ ወይስ በአመራርነት ያለህበት የኦፌኮ ፓርቲም ጭምር ነው? እንግዲህ አንድ ሰው የግል አመለካከትም አለው፣ የፓርቲ አመለካከትም አለው። የኔና የኦፌኮ አመለካከት ግን አንድ ነው። ኦፌኮ ከተመሰረተ ከዛሬ 25 ዓመት ጀምሮ ኢትዮጵያ ውስጥ በሰላማዊ ትግል ነው መሄድ ያለብን ብሎ ነው የሚያምነው። ኢትዮጵያ ፌዴራላዊ ሆና ግን አንድነቷ የቀጠለ ኢትዮጵያ እንድትሆን ነው የሚፈልገው። ከሁሉም ፓርቲ የተቀላቀልኩትም በዚህ ምክንያት ነው ማለት ነው። ስለዚህ የኔ አመለካከትና የኦፌኮ አመለካከት አንድ ነው። አንተ በአመራርነት የምታገለግለውን ኦፌኮን ጨምሮ ኢትዮጵያ ውስጥ ያሉ የተቃዋሚ ፓርቲዎች አሁን ባሉበት ቁመና ገዢውን ፓርቲ ብልጽግናን መገዳደር ይችላሉ? ፕሪማች ሁሉም ፓርቲዎች ብልጽግናን ይበልጣሉ። አንደኛ የሀሳብ ልዕልና አላቸው፣ ሁለተኛ ኮረፕት አይደሉም፣ ሶስተኛ በትግል ውስጥ የመጡ ለህዝብ የቆሙ ናቸው። የሀሳብ ልዩነት ሊኖራቸው ይችላል። ከኔ ጋርም ሆነ ከኦፌኮ ጋር የማይስማሙ ሊሆኑ ይችላሉ። ሆኖም ግን አንደኛ 50 ሰው ቢኖራቸው ድርጅት ናቸው። ብልጽግና ድርጅት አይደለም። ብልጽግና ማለት አብይና አብይ ብቻ ናቸው። ተወያይተውበት፣ ተከራክረውበት፣ ተደራድረውበት የወጣ የፖለቲካ ፕሮግራም የለም፣ መዋቅር የለም። ለስም ስራ አስፈጻሚ ይባላል፣ ሴንትራል ኮሚቴ ምናምን ይባላል። ሆኖም ግን አብይ ደስ ያለውን ጠርቶ ሌላውን የሚተውበት ነው። የድርጅት ይሄ ድሮ እንደምታውቀው በኢህአዴግም ሆነ በኦነግም ሆነ በፒአርፒ የምታውቀው በሌላ ፓርቲ በዚህ ሀገር ፓርቲ እንደምታውቀው
በድርጅት ቁጭ ተብሎ ተከራክሮ ተደራድሮ የሚወሰን ውሳኔ የለም። ብልጽግና ፓርቲ አይደለም፣ ኢትስ ኖት ፓርቲ። ስለዚህ ዛሬ አብይን ብታነሳው ፓርቲ የለም፣ ለዚህ ነው ፓርቲ። ስለዚህ ብልጽግና እንደ ፓርቲ መውሰድ አይቻልም። አሁን ያለው የአንድ ሰው ፓርቲ የአንድ ሰው መንግስት ነው። ስለዚህ ብልጽግና ከሌላ ፓርቲ ልታወዳደር አትችልም። ማንኛውም ፓርቲ ከብልጽግና የተሻለ ልዕልና አለው። ጊቭን እየተጨቆነ እየታፈነ እየተረገጠ እየተገደለ አቋሙን አንሰራርቶ መሄድ ባይችል ራሱ እድል ከሰጠው የተሻለ የማስተዳደር እድል አለው። ከተቃዋሚ ፓርቲዎች ሀሳብ ሳርቅ የኢትዮጵያ ተቃዋሚ ፓርቲዎች ውስጥ ዲሞክራሲያዊ ናቸው ወይ የሚለው ጥያቄ ሲንሸራሸር ይሰማል። ከዚህ ባሻገር ከግለሰቦች ተጽዕኖስ ምን ያህል ነፃ ናቸው የሚሉ ሀሳቦችም እንዲሁ ይነሳሉ። በእርግጥ ምን ያህል ነፃ ናቸው? ለዚህ ምክንያቱም መረዳት ያስፈልጋል። እኔም ድሮ ሳየው እንደዛ ይመስለኝ ነበር። ሆኖም ግን ገዢው ፓርቲ በተለይ ከኢህአዴግ የወጡትና ኢህአዴግ ቀጥሎ ያለው ገዢው ፓርቲ ምንድነው የሚያደርገው? እነዚህን ፓርቲዎች ለማጣላት ከውስጣቸው ሰው ለመግዛት በሚያደርገው ሂደት በጣም ራሳቸውን ላይ የመከላከል ኦልዌይስ ዲፌንሲቭ ፖስቸር ውስጥ እንዲገቡ ያደርጋቸዋል። ይሄ በጣም እንዲጠነቀቁና ራሳቸውን እንዲይዙ ያደርጋል። ኢንሴኩሪቲ ይፈጥራል ፓርቲዎች ውስጥ። በእኛ ፓርቲ ላይ ግን እንደዛ አልነበረም። እኔ ነኝ ያልፈለግኩት፣ በእኔም በቀለም አልፈለግንም ፕሮፌሰርን ለመተካት። የራሳችን ምክንያት ነበረን። ትልቁ ሎቢ ሲደረግ የነበረው በእነ አብይ እንደምንም አድርገን ፕሮፌሰርን አንስተን እኛ እንድንተካው ነበረ። ለምን እንዳሰቡት እኛ እናውቃለን። ዳስ ዋይ ዊ ሪፊውዝድ እንጂ ፕሮፌሰር እምቢ አላለም። ሂ ዋዝ ቬሪ ሃፒ ቱ ዱ ኢት። ለሌላ ፓርቲ ለነገር አይችልም። በእኛ ፓርቲ ግን በምርጫ የምታምኑ ከሆነ ምርጫ እስከሆነ ድረስ እናንተ ያንን ነገር ላለመቀበል ለምን ፈለጋችሁ? ምርጫ እስከሆነ ድረስ ምርጫ እኮ ግዴታ አይደለም፣ ውዴታ ነው። እኔ ሊቀመንበር ሆኜ ለመወዳደር የመራጬ ፍላጎት ብቻ ሳይሆን የኔ ፍላጎትም ወሳኝ ነው። አይ ሃቭ ቱ ስታንድ አስ ካንዲዴት። የነበረውን ደባና ሴራ እናውቀው ነበረ። ይሄን ሴራ ማክሸፍ ስለነበረብን ሊጫወቱ የፈለጉትን ጌም ገልብጠን ተጫወት ነው። ዲሞክራሲ ማለት የተመራጩም ፍላጎት የመራጩም ፍላጎት አብሮ መሆን መቻል ነበረበት እና ዊ ቢት ዳት ጌም። እስቲ አንድ ሀፍታ ስለ መጽሐፍ ርዕስ አንድ ሀሳብ ላንሳ። አልጸጸትበትም ነው የመጽሐፍ ርዕስ። ስለ ጸጸት ማንሳታችን ካልቀረ ደግሞ በተለይ ታስረ ከወጣ በኋላ ባደረከው ቃለ ምልልስ መታሰር ስክነት እንደሰጠ እንድትሰክን እንደረዳ ተናግረሃል። ከመታሰር በፊት አለመስከን ያሳጣህ ነገር ያጎደለብህ ነገር ምናልባትም ደግሞ እንድትጸጸትበት ያደረገ ነገር ይኖር ይሆን? ከመታሰር ጋር ተያይዞ በትክክል ካስታወስኩት ከልጅነት ጀምሮ ፖለቲካ ውስጥ ነው የነበርኩት። በጣም ፈጣን ህይወት ውስጥ ነበር ሲሄድ የነበረው። አይ ቲንክ በ12 ዓመቴ ምናምን የመጀመሪያው ሰልፍ ያዘጋጀሁትና ከዛ ቀጥሎ እስከ 2020 ድረስ በጣም ፈጣን ህይወት ውስጥ ነበር የነበርኩትና እስር ቤት ምንድነው የሰጠኝ? እረፍት ሰጠኝ። ነገሮችን እየሮጥኩ ሳይሆን ቁጭ ብዬ እንዳያቸው ሰጠኝ። መስከን ሳይሆን አይዶን የአማርኛው ቃል ጊዜ ሰጠኝ፣ ሪፍሌክት እንዳደርግ ያለፍኩበትን ህይወት እንድዳስስና እንድጽፍ የወደፊት ወይም ደግሞ እንዳልም እድል ሰጠኝ። የመጽሐፉ ርዕስ ጋቡ አይቆጨኝም ነበር መሰለኝ፣ ግን ያው ኤዲት የሚያደርጉ ልጆች አልጸጸትም ነው ያቀረቡት። አይቆጨኝም የሚለው ከምንድን ነው የሚነሳው? በልጅነቴ ከተጠናወተኝ የፖለቲካ ትግል አንጻር ብዙ መስዋዕትነት ከፍያለሁ። ብዙ ስራዎችን ሰርቻለሁ። አንደኛ ይሄ መስዋዕትነቴ በቤተሰቤም ላይ ሆነ በራሴም ላይ የከፈልኩት መስዋዕትነት ከውጤቱ ሲነጻጸር ከኪሳራው ትርፉ ያመዝናል። ምክንያቱም ከልጅነቴ የነበረኝ ህልም በእኛ ህዝብ ላይ ባደኩበት ማህበረሰብ ላይ ሲደርስ የነበረውን በደል መቀየር አለብኝ። ይህ ህዝብ የሚገባውን ክብር ማጎናጸፍ አለብኝ ብዬ አጠናሁ። I spent my entire life studying። በጥናቴ ላይ ተመስርቼ ፕላን አወጣሁ። ይህን ፕላን ደግሞ አንድ ባንድ አስፈጸምኩ። ከዚህ አንጻር ያሳለፍኩት መስዋዕትነት የከፈልኩት ዋጋ it was for something. The end justified the means ማለት ነው። አንዱ ነው። ሁለተኛ በፖለቲካ ስራ ውስጥ ብዙ ነገር ነው የሰራሁት።
እንግዲህ ይሄ መጽሐፍ ከእናቴ ሆድ ከወጣሁበት እስከ 36 ዓመት እድሜ ውስጥ ነው። በዛ ውስጥ ብዙ የሰራሁት ስራ ውስጥ ስህተቶች አሉ፣ ማዕት ስህተቶች አሉ። ሆኖም ግን እያንዳንዳቸው ስህተቶች አንደኛ በንጹህ ልብ ነው ያደረኩት። አንድንም ሰው ለመጉዳት አንድንም ግሩፕ ለመጉዳት ሳይሆን ያለምኩበትን ዓላማ ለማምጣት በማደርገው ሂደት ውስጥ የተጋጨኋቸው ሰዎች ሊኖሩ ይችላሉ። ራሴ ላይ ጉዳት አድርሼ ሊሆን ይችላል። ሆኖም ግን አደ ኢንዶ ዘዴይ ያመጣው ውጤት ያንን ስህተትም ያረመ ነው። ያንን እነዛ ስህተቶችን it was worth it. Whatever mistake I made, whatever misstep I made was done on the path to achieving my objective. Objective ደግሞ achieve ስላደረኩት there's nothing to regret for ከሚለው ነው የሚነሳው። of course ዲስኮርስ ፈጥሯል እና ግን አሁንም ወደ ኋላ ቁጭ ብዬ ዲስኮርሱንም አይቼዋለሁ፣ አስቤበታለሁ። በነገራችን ላይ ታይትሉ የመጀመሪያውን ቃል ሳልጽፍ ጭንቅላቴ ውስጥ የነበረ ነው። እንደታሰርኩ ለመጀመሪያው ሳምንታት ብቻዬን ነበርኩ። ኦልሞስት 3 ወር ምናምን ብቻዬን ነበርኩ። መጀመሪያ ተኛው፣ እንቅልፍ በጣም ተኛው። ከዛ አሰብኩ እና ስክሪፕቶ ስጠይቅ እምቢ አሉኝ። አንድ ፖሊስ በድብቅ መጣ ሰጠኝ። the first word in my mind was አስቤዋለሁ። እስካሁን ያደረኩት ነገር ስገመግመው በአንድ ቃል ባስቀምጠው ምንድን ነው ብዬ ሳስብ አይቆጨኝም። ሂንጋቡ ኖ ሪግሬት የሚለው ነው እና ብዙ ሰዎች ታይትሉን እንድቀይረው ሲጠይቁኝም ኖ this was the starting point and this is the end ከሚል ያነሳሁት። ወደ ለውጡ ሰሞን ልመልስ ጀዋር። ለውጥ በመጣ ሰሞን በተለይ ኢህአዴግ የፈረሰ አካባቢ የማዕከላዊ ኮሚቴው ተሰባስቦ ዶክተር አብይ አህመድን በመረጠበት ወቅት አንተ ግን ምርጫ አቶ ለማ እንደሆኑ ሀሳብ አንስተ ነበር። አቶ ለማም ዶክተር አብይም በኢህአዴግ ቤት ከተራ ወታደርነት ጀምሮ እስከ ከፍተኛ የመንግስት ሹም የደረሱ ሰዎች ናቸው። ሁለቱም የኋላ ታሪካቸው የሚናገረው ያንን ነው። አቶ ለማን በተለየ መልኩ ከአቶ አብይ መርጠ ወደ ለመሪነት እንዲመጡ ሀሳብ ያቀረብክበት ምክንያቱ ምንድን ነው? ምክንያቱም ትግሉን ስናቅድ ለውጡንም አቅደነው ነበር። በለውጡ ጊዜ መደረግ ያለባቸውን ክንዋኔዎች ብቻ ሳይሆን ለውጡን ምን አይነት አመራር ነው ሊያሸጋግር የሚችለው ወደ ዲሞክራሲ የሚለውን የሊደርሺፕ ኳሊቲ ጥናት በደንብ አድርገን ነበር። ከዚህ አንጻር ድርድር አድርገን ለውጡ ላይ ስምምነት ከተደረሰ በኋላ መጽሐፍ ውስጥ በዝርዝር አስገብቼዋለሁ። እጩዎች ቀረቡልኝ። እነዚህ እጩዎች እኔ ብቻ አይደለም፣ ባልደረቦቼ ሌሎችም ኢንክሉዲንግ የኔ ፕሮፌሰሮች ጋር ቁጭ ብለን የተክለሰብና ካራክተር ነው መሰለኝ፣ ካራክተር ኤክስፒሪየንስ፣ ልምድ፣ ቪዥን አንድ ባንድ ተንትነን ሰራ ነው። ከዚህ አንጻር 4 ነበሩ ትዝ የሚለኝ፣ ለማ፣ አባዱላ፣ ወርቅነህና አብይ ነበሩ። ለእያንዳንዱ ጥንካሬና ድክመታቸውን ደርድረን አስቀመጥን። በዛ መመዘኛ ሁሉም ጥንካሬና ድክመት ነበራቸው። ጥንካሬያቸውና ድክመታቸውን ደምረን የተሻለ ውጤት የነበረው ለማ ነበረ። የኛ ሀሳብ የነበረው ለማ ጠቅላይ ሚኒስትር ሆነው ገዱ ምክትል ከሄደ የተሻለ ነበር። ምክንያቱም የተሻለ ልምድ አላቸው፣ የተሻለ ሰዎችን የማቀራረብ ስቴትስማንሺፕ ነበራቸው። ከዚህ አንጻር ነው ለለማ የወሰንነው። አብይ ሪጀክት ያደረግንበት አንደኛ ልምድ አልነበረው፣ ትምህርት አልነበረው፣ ጁኒየር ኦፊሰር ነው። እንደ ወታደር ባትል ቴስትድ የሆነ በጦርነት ውስጥ የቆየ ሰራዊት የመራ ጀነራልና ከሚሊተሪ አካዳሚ ወጥቶ በጦርነት በቀጥታ ያልተሳተፈ በተለይ ደግሞ ቲም ያልመራ ወታደሮችን ያልመራ ሰው የተለያየ ነው። ጦርነትን በቲዮሪ የተማሩ ሰዎች ጦረኞች ናቸው፣ ቲዮሪውን ብቻ ስላዩት። ጦርነትን በህይወት የኖሩበት በተለይ ደግሞ በአመራርነት ከወታደር ጀምሮ የወጡበት ሰዎች የጦርነትን ክፋት፣ የጦርነትን ምንነት ይረዳሉ። ዩዥዋሊ ትራንዚሽን ላይ ጁኒየር ኦፊሰሮችን ማምጣት በጣም አደጋ አለው። አይደለም በነምበር 1 ኢቭን በአመራር አካባቢ ማቅረብ አደጋ አለው። ሀውክ ይሆናሉ፣ ጦረኞ ነው የሚሆኑት። አንዱ ይሄ ለኛ እንትን ነበረ። አይ ኢንተርቪው ድምቱ አዋራውት ላኩት።
ሰፋ አድርገን አወራን። የነበረውን የኛን ግምት ኮንፊርም አብይም ማለት ነው yes ኮንፊርም አደረግን እና ከዚህ አንፃር የሱ እንትን መምጣት ከፍተኛ አደጋ እንዳለው አሁን ላይ ሆኗል ለማለት ነው እንጂ I was terrified እሱን ካናገርኩ በኋላ የኦሮሞ ህዝብ የ50 ዓመት ትግል የኢትዮጵያ መታፈንታ ከፍተኛ አደጋ ላይ እንደሚደርስ ተረዳሁ። ይሄንን ከሚያማክሩኝና ብሬያቸው ከመሰራ ሰዎች ጋር ስንወያይ የባሰ ግሌሪንግ ሆኖ ታየኝ። ለሱ ባልደረቦችና ሌሎች ማስረዳት ስሞክር አልተቻለም። ነገር ግን ጀዋር በወቅቱ አንተ እምነት ይጣልክባቸው አቶ ለማ በራሳቸው አጠገባቸው የነበሩትን ዶክተር አብይን ወደፊት አምጥተው እምነት ጥለውባቸው ይህንን ትልቅ ኃላፊነት ሰጥተዋቸዋል። ይህንን ባደረጉ ጊዜስ ምንድን ነው የተሰማ ነበር? ነው እድል ኖሮ እሱ ለማን እንድጠይቀው ፈልጋለሁ። እኔ ከሱም ከሌሎችም ጋር በስፋት ተወያይቼ አያውቁትም ነበር። አንዳንዴ አብሮ መሆንና አንድን ሰው ራቅ አድርገህ በክራይቴሪያ ስትመዝነው የተለያየ ነገር ነው። they did not understand him አልተረዱትም፣ አልተገነዘቡትም። እኔ ባየሁበት መነጽር አላዩም እነሱ። መጨረሻ ላይ እኮ ውጤቱ ግልጽ ሆነ። ያኔ የተከራከሩኝ ብዙ ኦልሞስት ሁሉም ቁጥርና ስም ማንሳት አልፈልግም፣ እዛ ውሳኔ ውስጥ የነበርነው ውስጥ ሁሉም ዛሬ ላይ ሳይሆን ከ6 ወር በኋላ ለሴም መደምደሚያ ላይ ደርሰው ነበር። ከ6 ወር በኋላ ስልጣን ይዞ ከ6 ወር በኋላ ሁሉም በእኔና አንድ ሰው መካከል ላይ ነበር መጀመሪያ አካባቢ ላይ። ከዛ ውጪ ሌሎቹ በሙሉ ከኛ ኦፖዚት ነበሩ። ከ6 ወር በኋላ they are all on this side it was too late። ለብልጽግና ፓርቲ መወለድ በአቶ ለማ መገርሳና በዶክተር አብይ መካከል የተፈጠረው መቃቃር ምክንያት ሊሆን የሚችልበት እድል አለው? አንዱ ምክንያት ነው እንጂ ግንኙነቱ በሳምንታት ውስጥ ነው የሻከረው። በሳምንታት ውስጥ ነው የሻከረው። አትበስ 6 ወር ነው። ፊዚካል አሜሪካ ኔጋ ሲመጡ ግልጽ ነበር ለኔ የነበረው ዳይናሚክስ ለኔ በጣም ግልጽ ነበር። ለመደበቅ ሞከሩ፣ ግን it was ምንም ሊቀጥል እንደማይችል ሱኖ ዶክተር እሱም ወርቅነህ ገዱም ሌሎቹም ሊቀጥሉ እንደማይችሉ ለኔ it was very clear። ግንኙነቱ አብይሶ ከ6 ወር በኋላ የግድ በመበየድ ምናምን የቆየ ነገር እንጂ የኢህአዴግ መመስረት ሌሎች ልዩነቱን ያፈነዳው ነው እንጂ በውስጥ ግን ከዛ በፊት ነው የበሰለው። ታስረ ከተፈታ በኋላ ከአቶ ለማ ጋር የመገናኘት እድል ነበራችሁ? አዎ ሮሜጄ ያግኝቸው ነበር። ሮሜጄ ያግኝቸው ብዙ ነገር ተወያይተን ከዛ ፊትም ያው እሱ ከተገፋና መከላከያ ሚኒስቴር ከኦሮሚያ ተነስቶ መከላከያ ሚኒስቴር በሚል ግዞት ወጥቶ ነበር ለአንድ ዓመት በላይ። በዛ ግዞት ወቅትም በተደጋጋሚ ሄድ ነበረ። ምንም እንኳን እየተከታተሉ ቢያደርጉም ለሞራሉም ስር ሌሎች ነገሮችም ሄድ ነበርና ብዙ ነገሮችን ተወያይተን ግንዛቤ ላይ ደርሰናል። በወቅቱ የለውጡ ሞተር ተብሎ ይታወቁ ከነበሩት ውስጥ ለምሳሌ አቶ ገዱ አንዳርጋቸውን ብንወስድ ከመንግስታዊ ኃላፊነታቸው ከተነሱ በኋላ ውጭ ሀገር ወጥተው የመንግስት ተቃዋሚ ሆኖ ድምጻቸውን ሲያሰሙ ተመልክተናል። አቶ ለማ ግን ስልጣናቸውን ከለቀቁ በኋላ ለረጅም ጊዜ ውጭ ሀገር እየኖሩ ጭምር ድምጻቸውን መስማት አልቻልንም። ያሉበትንም ሁኔታ ማወቅ ከባድ ነው። ለዚህ ሁሉ ዝምታቸው ግን ምክንያታቸው ምን ይሆን? ለማ ዝምተኛ ሰው ነው። በጣም ጥሩ ሰው ነው። በጣም ትሁትና ለሀገር የሚያስብ ሰው ነው። ቸግሮን እንጂ እኮ እኔም መናገር አልፈልግም። because it's terrible በጣም ሼምፉል ነው። በተለይ ደግሞ አንድ እንደ ፖለቲካ ፓርትነር ብቻ ሳይሆን እንደ ጓደኛ የምታየው ሰው እንደ ጓደኛ እንደ ለማ አብይን እንደ ፖለቲካ መሪ እንደ ወንድምም እንደ ቤስት ፍሬንድም ነው ቆሞ ፎርዋርድ ያደረገው። ያለ ለማ አብይ አንድ እርምጃ ወደፊት መሄድ አይችልም ነበር። ኢንታየር ያለውን አመራር ማሳመን ችለን ነበርኛ ከተወሰኑ ሌላ ተቋም ውስጥ ከነበሩት ውጪ ለማ ነው ሊትራሊ ተሸክሞ ያስቀመጠው እዛ። ከዛ በኋላ አብይ ያደረገውን በሀገርና በህዝብ ላይ ያደረገውን በደል ከየት ጀምረው ነው ዝርዝሩን እሱ ወደፊት ይናገራል ብዬ አስባለሁ። እንደሚመስለኝ he just could not believe it። እሱ ብቻ አይደለም። አሁን ገዱ አገር ቤት እንደገባው ሄጄ ባህር ዳር አግኝቼው ነበር። የነበረው ተስፋ እና ያን የሚለው ምንድነው? እባካችሁ እንደምንም ብላችሁ ተስማሙ።
ነው ደግፉት፣ አብይን ደግፉት ነበር ሲል የነበረው። መጨረሻ ላይ ከለማ ጋርም ለማና አብይም ከተለያዩ በኋላም ችግሮቹን እያየ ተቃውሞም እያለው ግን በቃ he was really trying። እሱ ብቻ አይደለም የተለያዩ ሰዎች ያው ከሀገር ስለወጡ ነው እነኚህ ሰው የምጠራው። አሁንም በሚኒስትር ምናምን የቀጠሉ ሰዎች ችግሩንም እያዩ ግን ከነ ችግሩም ቢሆን ይሄ ሀገር እንዳይፈርስ የባሰ ችግር ውስጥ እንዳንገባ እንደምንም አድርገን እንግፋ ሲሉ ሞከሩ። መጨረሻ ላይ they couldn't take it። ከዛ በላይ ምንም ማድረግ ስለማይችሉ ገዱም፣ ሌሎቹም እየለቀቁ ሄዱና አይደለም ለነሱ ለኔ ራሱ አንዳንዴ it was የነበረውን ተስፋ ማየን ነው 2018 ላይ የነበረውን ተስፋ ያ ሁሉ ተስፋ እኮ nobody knew አብይ ማን እንደሆነ አብይን እኮ ሰው የደገፈው ለማን አይቶ ነው፣ ገዱን አይቶ ነው። ከጎኑ ቆመው ታናሽ ወንድማችን ነው እኛ እናውቀዋለን ይሄ ነው የሚያሻግረን ብለው ከጎኑ ቆሙ። አንድ አመት ባልሞላ ጊዜ ውስጥ አገሪቷ ወደ እሳት ሲከት የደረሰባቸው የሞራል ስብራትና ሀፍረት እና አይ ቲንክ ያ ነው ከዝምታ የበለጠ ሌላ መልስ ያገኙ አይመስለኝም። በአንድ ወቅት ባደረግከው ቃለ ምልልስ ኢትዮጵያ ውስጥ መነጋገር ከተቻለ ችግሮችን መፍታት ቀላል ነው የሚል ሀሳብ ሰጥተህ ነበር። እንደሚታወቀው ትግራይ ውስጥ በህወሓት መካከል መከፋፈል አለም። አማራ ክልል በፋኖ ታጣቂዎችና በመንግስት መካከል ውጊያ እንደቀጠለ ነው። ኦሮሚያ ውስጥም በተመሳሳይ በኦሮሞ ነጻነት ሰራዊትና በመንግስት መካከል የሚደረገው ውጊያ እንደዚያው ቀጥሏል። በእነዚህ ኃይሎች መካከል የሚደረገው ፍልሚያ ሁሉም ኃይሎች የሚያራምዷቸው ሀሳቦችና ፍላጎቶች ፍጹም የተራራቁ ናቸው። እነዚህን የተራራቁ ሀሳቦችና ፍላጎቶች በማቀራረብ ልዩነቶችን መፍታት የሚቻልበት እድል ይኖራል? ጠባብም ቢሆን እድል አለ። የዚህ ሁሉ ችግሮች የማዕከሉ ማበድ ነው። ሁሉም ፖለቲካ የፖለቲካ ማዕከል አለ፣ ማዕከል ስበት አለ። the center is no longer holding። ምክንያቱም ማዕከሉ ላይ ያለው ሰው ሀገራዊ እይታ የለውም። ፒውርሊ ግለሰባዊ አጀንዳ ነው ይዞ እየሄደ ያለው። ይሄ በየቦታው የሰዎች መከፋፈልን፣ የድርጅቶች የህዝቦች መከፋፈልን እንደ አድቫንቴጅ ነው የሚያየው። ሀገር የማህበረሰቦች ድምር ነች። የአንድ ሀገር ክፍል የአንድ ማህበረሰብ ክፍል ሲከፋፈልና ሲጋጭ ሀገር ነው የሚዳከመው። አብይ እንደዛ ያየው አንድ አደጋ እንደተቀረፈለት ነው የሚያየው። ለምሳሌ አሁን ትግራይ ውስጥ የሚደረገውን ነገር እንደ ትልቅ አድቫንቴጅ ነው የሚያየው። የትግራይ ፖለቲካ መበጥበጥ የኢትዮጵያ አንድ ክንፍ መሰበር፣ መበጥበጥ፣ መዳከም መሆኑን አያየው። አንድ ጠላት እንደፈረሰለት እንደተበጣበጠለት ነው የሚያየው። this is very important። ኢትዮጵያ ውስጥ ሁለት ነገር እየሆነ ነው በጣም ዴንጀረስ የሆነ ለሀገረ መንግስቱ። በአንድ ወገን ስልጣን በአንድ ሰው እጅ በጣም በከፍተኛ ኃይል ደረጃ የተከማቸበት ንጉስ ኃይለ ሥላሴ ኢምፐረር ኃይለ ሥላሴ ስዩም እግዚአብሔር ነበር አይደለም፣ አይጠየቅ አይከሰስ የሚለው። በሱ እጅ የነበረው ኮንሰንትሬሽን ኦፍ ፓወር is not a fraction of the concentration of power in Abiy's hand። አንዱ ይሄ መረዳት አስፈላጊ ነው። በተቃራኒው ደግሞ ሆኖ መሰለ የሀገረ መንግስቱ አቅም ብሮድካስቲንግ ፓወር የምንለው ምንድነው የሚያጠቃልለው? ከሀገሪቷ ክልሎች ውስጥ መልክዓ ምድር ውስጥ ምን ያህሉን ነው ማዕከላዊ መንግስት ተቆጣጥሮ ያለው ወይ መንግስት በአጠቃላይ ተቆጣጥሮ ያለው? ተቆጣጥሮ ማለት በአካባቢ ያለውን ጸጥታ የመቆጣጠር ታክስ ኢምፖዝ የማድረግ ስቴት ካፓቢሊቲ የምንለው በጣም ተመናምኖ አሁን ከሞጆ አልፎ ሞጆ አይደለም ዱካም አልፎ አዲስ አበባ ፊንፊኔ ላይ ተከማችቷል ማለት ነው። በዚህች ኮሪደር ልማት በምትደረገው በልጭልጩ በሚሰራው አካባቢ ላይ ያለው የአብይ ፓወር ኢንክሬዲብሊ ሃይ ነው። ከዛ ውጪ ግን የስቴቱ ፓወር የለም። ፓወር ኢዝ ኮንቴስትድ። አሁን አየህ አማራ ክልል ውስጥ የተለያዩ ኃይሎች የአገረ መንግስቱን ፓወር ተከፋፍለውታል። ኦሮሚያ ውስጥ የተለያዩ ኃይሎች የአገረ መንግስቱን ፓወር ተከፋፍለውታል። ትግራይ ውስጥ ተከፋፍለውታል። ትንሽዬ ፓወር ነች ያለችው፣ ያቺን ጨምድዶ ይዟታል። ይሄ ምን ፈጥሯል? ፍራግመንቴሽን በተለያየ አካባቢ። ምክንያቱም
ናብይ ያልታያቸው ምንድነው የሀገር ምንም ያህል ስልጣን ቢኖርህ የሀገር መንግስቱ አቅም እየተዳከመ ሲሄድ እጅህ ላይ ያለ ይመስላል እንጂ አልቋል። መሪ ይዘህ አፍነ ይዘህ ጎማው ሲወላልቅ ብሎኑ ሲወላልቅ መጨረሻ ላይ መሪዋን ብቻ ቁጭ ብለህ አንተ እየረዳ ያለው ግን መኪናው ወላልቆ አልቋል ማለት ነው። ኢዝ ትራጀዲ አሁን እያየን ያለ ነው። አማራ ክልል የምታየው ኦሮሚያ ውስጥ የምታየው ትግራይ የምታየው ከዚህ ነው። መፍትሄው ምንድነው? መፍትሄው ሀገረ መንግስቱን ሴቭ ለማድረግ አዲስ አበባ ውስጥ ሴን ፖለቲክስ መምጣት መቻል አለበት። የተለያየ ፖለቲካ አመለካከት ሊኖር ይችላል፣ የተለያየ አምቢሽን ሊኖር ይችላል። ግን ሀገረ መንግስት እንጂ ሱቅ በደረቴ እንዳልሆነች ኢትዮጵያ ሀገረ መንግስት ነች። ስቴት there is a difference between state and a one man shop በሀገረ መንግስትና በጀርመን መንግስትና አንተ በግል ባለ ትንሽዬ ሱቅ በደረቴ ውስጥ ልዩነት አለ። ሀገርን እንደ ሱቅ በደረቴ ካያት እንደ ሱቅ በደረቴ እያሳነስካት ደረትህ ላይ ይዛት አብረሃት ትሞታለህ። ሀገርን ይዛት ትገላለህ ማለት ነው። ሶ ትልቁ የሀገር ሴቭ ለማድረግ የሚያስፈልገው እኔም እየተናገርኩ ያለሁበት ምክንያት ምንድነው? የኢትዮጵያን ፖለቲካ ወደ መሀከል የሚመጣው አመራር ኢትዮጵያ ሀገረ መንግስት እንጂ ሱቅ በደረቴ አይደለችም የሚለው ላይ ተማምኖ ይችን ሀገረ መንግስት በምን መልኩ ለሁሉም የምትሆነው መልኩ ማስተዳደር አለብን የሚለው ላይ መወያየትና መከራከር ያስፈልጋል። ፖለቲከኛ ጀዋር መሐመድ እዚህ ቦን ጀርመን ዋናው ስቱዲያችን ድረስ መጥተህ ለነበረ ቆይታ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። በተለይ ደግሞ ምናልባት ለህፃን እያለሁ ሳዳምጣቸው የነበሩ እንደ ነጋሽ መሐመድ ያሉ ለሚዲያ ፍቅርን እንዲኖረን ያስተማሩን ሚዲያን ያጣፈጡልን አንጋፋ ጋዜጠኞች በማየቴ በጣም ደስተኛ ነኝ። አመሰግናለሁ። እንግዲህ የዝግጅታችን ተከታታዮች ከፖለቲከኛ ጀዋር መሐመድ ጋር የነበረን ቆይታ ይህንን ይመስል ነበር። ለአብሮነታችሁ ምስጋናችን ትልቅ ነው። ታምራት ኢንሳ ነበርኩኝ። ጤና ይስጥልኝ።